ውጭ ሀገር ዘመድ ያላችሁ ሰዎች በሕያው እግዚአብሔር አሁን እንደገባችሁ ቶሎ ውጣ ሀገር ግባ ብላችሁ ንገሩት። ወይ አበደች ይበል፣ ወይ አበድክ ይበል፣ ወይ ቀወስክ ይበል፣ ያለውን ይበል፣ ኋላ እንዳይቆጭህ። የእናቴ ልጅ አየሩንም ባህሩንም የብሱንም ቁልፍልፍ ያደርገዋል። መርከቡም ባለበት ሁሉ ባለበት ጸጥ ይላል። ተርመሶ ሲወጣ ዓለም ይሄ ፈነጫ የጠገበ ዓለም ክንዱን ይሰብረዋል። የእንሱን ክንድ ግን ማንም እንትን አይለም። ኃያሉ አምላክ በውጭ ባሉ ሰዎች ዘንድ ማለት ከእናንተ አስተምረናችሁ ትምህርቱን ሰምታችሁ ሥጋውን ደሙን ተቀብላችሁ በዚህች ተዋህዶ እምነት የጸናችሁ ከእናንተ እምነት ውጭ ባለ ሰው ወንድ ማለት ነው። በውጭ ገደል ከተተው ጋሸ ብሩ፣ አይ ጋሸ ብሩ፣ አይ ገንዘብ፣ አይ ገንዘብ፣ ገንዘብ ከሌለ ገደል እየሄደ ነው መመለሱን እንጃ። የወይኑ ቦታ መንገዱን ተወ፣ ወደ በረሃ ይሄዳል፣ ለጥም ወደ ተዘጋጀች አገር ይሄዳል። የማይጠቅምና የማያፈራ ገንዘብን ይሰበስባል። መጽሐፈ ምሳሌ 9:13 ላባችሁ ያልሆነውን የቀማችሁ የሰረቃችሁ የበላችሁ ተበልታችኋል፣ ተበልታችኋል፣ ተበልታችኋል። እግዚአብሔር ተቆጣ፣ ምድርም ተንቀጠቀጠች፣ የተራሮ የመሰረቶ የተነቃነቁ እግዚአብሔር ተቆጥቷልና ከፊቱም የሚበላ እሳት ነደደ። መዝሙር 17 የእናቴ ልጅ ምድርም ተንቀጠቀጠች። ምድር የተባልን እኛ ነን። ይሄን የሰሩ ሁሉ በእግዚአብሔር ቁጣና መዓት መንቀጥቀጣቸውን፣ መረበሻቸውን፣ መሰደዳቸውን፣ መጥፋታቸውን፣ በጦርነት በበሽታ መጠረጋቸውን ከፊቱም የሚበላ እሳት ነደደ። ቁጣና መቅሰፍቱን በእሳት መስሎ ተናግሮታል። በየላችሁ በጤፍ ዋሻ የወሃይራ ሰበርበሬ የምትሸጡ የመርካቶ ዘይት ቅዱስ ቅባ ቅዱስ እያላችሁ የቸበቸባችሁ አትተርፉ አታተርፉ። ይብላኝላችሁ ጽንስ ያስወረዳችሁ በሕፀን የዘጋችሁ ይብላኝላችሁ ጉቦ የበላ ራጣ ያበደረ። አቤት አቤት ለዘሮቻቸው ለሰሩት ቤት አቤት ለሕይወታቸው። ይብላኝለት ጉቦ የበላ የሰጠ አይጠየቅም። ባልተፈጠሩ በተሻላቸው ወንጌላችን ጉቦ አይነ ልቦናን ያሳውራልና ጉቦ እንዳትቀበል። በችግራችን ቀን ብር ያበደረን ሰውዬ እንዳበደረን እኮ አይቆጠርም፣ እንዲሁ እንደሰጠን ነው የሚቆጠረው። እኛ ግን ሞተን ሳለን ተጎሳቁለን ሳለን በሲኦል የዲያብሎስ እስረኛ የዲያብሎስ ምርኮኛ የሲኦል እስረኛ የገነት ስደተኛ ሆነን ስንኖር አንድ ልጁን እንድን ዘንድ ላከልን። ይብላኝላችሁ ቆሞ ያሰራትን መቅደስ ቅድስት ቀኔ ማሌት አድርጎ ያሰራትን ቤተ መቅደስ ያፈረሳችሁ ስትፈርስ ዝም ብላችሁ ያያችሁ በውዳሴ በቅዳሴዋ ላይ ሲተረክ የሰነበተ ሶስትነቱ ሲፈርስ ዝም ያላችሁ ሁሉ ተጠያቂዎች ናቸው። አካሉ የጎደለ ልጅ የወለደች እናት ዘላለም ነው የምታዝነው። አጉድለዋታል። መቅደሱ እኮ የእግዚአብሔር ምሳሌ ነው። ቅድስቱ መንፈስ ቅዱስ ዳላችሁ በመድኃኔዓለም ድግስ ቤት ይጠራችኋል። የቀረበውን ገበታ ረግጣችሁ ብትሄዱ ምንድን ነው? ያ ሰውዬ እኮ ፍቅሩን ለመግለጽ ደገሰ። ድግሱን ስትበሉለት አይደለም እንደ ደስ የሚለው? የእኛ ጌታ እግዚአብሔር አብ ልጁን ድገሰ፣ ፍሪዳ ሰንጋ አመጣልን ብሎ ጠጡ ዳኑ አለ። አልተቀበላችሁም። ሥጋው ደግሞ ያልተቀበላችሁ ሁሉ የባህሪ አባቱን አላከበራችሁትም፣ አልወደዳችሁትም። ወዮላችሁ፣ ወዮላችሁ ነፍሳ። አቤት እገሌ እንዴት ያለ ሰባኪ ነው! አንድ አቡነ ዘበሰማያት ብላችሁለት ታውቃላችሁ? ይቀሪያ እንደው መጨረሻውን አብጀው። አቤት ሲዘምር ገሌ፣ አቤት ድምፁ፣ አቤት ድምፃ። መጨረሻውን አብጅ ብላችሁ ታውቃላችሁ? ጸለያችሁ ታውቃላችሁ? ለሰባኪያን እንደው ስምንተኛው ሺህ አጥማቂው በዛበት እንጂ መቼም የሚገርመኝ አዎ
ስልጣነ ክህነት የሌለው አያጠምቅም። ይብላኝለት በቆብና በሻሽ ለገባበት ለመርካቶ ወንበዴ ይብላኝለት። መቀለጃ አድርገውታል አባቶቻችን ሰማያዊ ክብር ያገኙበትን ሻሽና ቆብ። እድሜ ጋራ ይሆን መንፈስ ቅዱስ ይጀምራል፣ ራሱ ይጠቀልለዋል። ርዕሳችን እንዲህ የሚል ነው። ንታመነክሙ ምስለ እግዚአብሔር ከመ ትግበሩ ዘአዘዝናክሙ። ዘአዘዝናክሙ ምስለ እግዚአብሔር ትግበሩ ምስለ እግዚአብሔር ወገበርክሙሂ። ታላቁ ሐዋርያ ቅዱስ ጳውሎስ ትርጓሜ የምናዛችሁን